እግዚአብሔር ይባርክ በሉት። ዘመን ይባረክ በሉት። ለዘላለም ተባረክ በሉት። ኢየሱስ ጌታ ነው። ፕሮግራም መምራት ያገለገለች እህታችን አቤልስት እግዚአብሔር ይባርክሽ በሉት። ዘመንሽ ይባረክ በሉት። ቀጥታ ወደ እግዚአብሔር ቃል እገባለሁ። ኤርምያስ ምዕራፍ 51 ላይ ያለውን እግዚአብሔር ቃል እናያለን። ኢየሱስ ትልቅ ነው። ኢየሱስ ጌታ ነው። አሜን። ኤርምያስ 52 ምዕራፍ ነው ያለው። ይህ ደግሞ 51ኛው ምዕራፍ ነው። በዚህ 51ኛው ምዕራፍ ላይ እግዚአብሔር የመጨረሻውን የእስራኤልን ተስፋና በረከት የተናገረበት ሕዝቡን የሚያጽናና የእግዚአብሔር ቃል ነው። ይህ ቃል ለእኔ ለእናንተ ለዚህ ቤተክርስቲያን ደግሞ ይሰራል። አሜን። ታስታውሱ ከሆነ እስራኤላውያን 70 ዓመት የባርነት ዘመን ያሳለፉበት ክፍል ነው። ይሄ ኤርምያስን ስታዩ 70 ዓመት ሙሉ የባርነት በባቢሎን ምርኮ የተገዙበት፣ ለባቢሎን ለ70 ዓመት የተገዙበት በጣም የመከራ የጉስቁልና የመከራ በጣም የችግር ዓመት ነው። ኢየሱስ ጌታ ነው። ያላቸው ነገር የወሰደባቸው ነገራቸውን ያጡበት በጣም ዋጋ የከፈሉበት ከባድ ዘመን ነበረ። 7 ዓመት ሳይሆን 70 ዓመት ከባድ ዘመን ነው። እግዚአብሔር ከዛ በኋላ ግን የመጨረሻውን ተስፋ በ51ኛው ምዕራፍ ላይ ተናገረ። እስቲ ተስፋ አለኝ በሉ። ከሞት ሕይወት አለ በሉ። ከባዶነት ሙላት አለ በሉ። እግዚአብሔር ለእኔ ተስፋ አለው በሉ። እግዚአብሔር ለቤቴ ተስፋ አለው በሉ። አሜን ነው ወይ? ኢሳይያስ እንዲህ ይላል፣ ኤርምያስ እንዲህ ይላል 51:34 የባቢሎን ንጉሥ ናቡከደነፆር በላን፣ አድቅቆም ፈጨን፣ እንደ ባዶ ማድጋም አደረገን፣ እንደ ዘንዶም ዋጠን፣ እንደ ጣፋጭን በልቶ ሆዱ ላይ ሞላ፣ በኋላ ግን አንቆት ተፋ ይላል። አሜን አሜን አሜን። እዚህ ጋር ምንድን ነው የሚለው? በባቢሎን ምርኮ ጊዜ በነበሩበት ሰዓት ህይወት በቤታቸው እያሳለፈ የነበረበትን ዘመን ነው የምናየው። ምን አደረገን አለ? በላን፣ አድቅቆን ምን አደረገን? ፈጨን። ከዛስ መጨረሻ ላይ ግን ምን አደረገን ይላል? ተፋን ይላል። ዛሬ እግዚአብሔር ነገራችሁን ያስተፋል። የዚህን ራእይ በረከት እግዚአብሔር ያስተፋል። እዚህ ተሰብስባችኋል። እግዚአብሔር ነገራችሁን ያስለቅቃል። ስለዚህ ምንድነው በዚህ ሰዓት እስራኤላውያን ወደ እግዚአብሔር ጮሁ፣ ወደ እግዚአብሔር ልመናን አቀረቡ። 36 ላይ እግዚአብሔር ስለ እስራኤል ድምፅ ሰጠ። እንደዚህ አለ። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ እሟገትልሻለሁ። አሜን አሜን። በቀልሽን እኔ እበቀላለሁ። እስቲ እግዚአብሔር ይሟገትልኛል በሉ። እግዚአብሔር በቀልን ይበቀልልኛል በሉ። ዛሬ ነው ማውጭ። እግዚአብሔር ይሟገትላችኋል። እግዚአብሔር በቀላችሁን ይበቀላል። ስለ እናንተ እግዚአብሔር ዛሬ ይነሳል። በጠላቶቻችሁ ፊት ራሱ እግዚአብሔር ይቆማል። ባስጨነቃችሁ ፊት ራሱ እግዚአብሔር ይቆማል። በቀልሽን ራሴ እምላለሁ፣ እበቀላለሁ። ሙግትሽን እኔ እምላለሁ፣ እሟገታለሁ። እስቲ እግዚአብሔር ለእኔ ተሟጋች ነው በሉ። እግዚአብሔር ለቤቴ ተሟጋች ነው በሉ። ምን ማለት ነው? እስራኤላውያን ከባቢሎን መውጣት የሚችሉበት ኃይል የላቸው፣ አቅም የላቸው፣ ጉልበት የላቸው። ነገር ግን እግዚአብሔር ሰማይና ምድርን የፈጠረ ሁሉን የሚገዛ እግዚአብሔር ይህን ሁሉ ሊያደርግ ኃይል ስላለው በእስራኤላውያን ፊት ቆሞ ጠላቶችን እኔ ምን እላለሁ አለ። አሜን ነው። ዛሬ ከእናንተ አቅምና ኃይል በላይ በሆነ ጉዳዮች ላይ እግዚአብሔር ይነሳል። በተከራካሪያችሁ ፊት ራሱ እግዚአብሔር ጣልቃ ይገባል። መለኮታዊ ጉብኝት እንዳለ እንዲሁ ራሱ እግዚአብሔር በእናንተ ጉዳይ ጣልቃ ገብቶ ይፈርድልሻል። እግዚአብሔር እንዴት ነው ሲበቀል? እግዚአብሔር እንዴት ነው? እግዚአብሔር ሲሟገት እንዴት ነው? እግዚአብሔር ስለ ሕዝቡ ሲነሳ እንዴት ነው? እግዚአብሔር ስለተቸገረ ሲነሳ እንዴት ነው? ዛሬ ይህንን ታምራት ነው የምታዩት። ቤታችሁ ላይ እግዚአብሔር ክንድ ይገለጣል።
ዛሬ እያወስኳል ከእናንተ አቅምና በላይ የሆነ ሸክም በእናንተ ያልተቻለ ጉዳይ እናንተ ልታከናውኑት የማትችሉት ያን ጉዳይ ራሱ እግዚአብሔር የተዘጋውን በር ተከፈት ይላል። የቆመውን ነገር ቀጥል ይላል። ባዶን ነገር ተሞላ ይለዋል። እስቲ እግዚአብሔር ስለኔ ይሟገታል በሉ። እግዚአብሔር ስለኔ ይበቀላል በሉ። ማን? እግዚአብሔር በሉ። እስቲ እግዚአብሔር ስለኔ ይበቀላል። ሰዎች እናንተ ብቻችሁን እንደሆናችሁ ሊያስቡ ይችላሉ። ማንም የሚረዳት የለም። ማንም ሊከራከርለት ሰው የለም። ማንም ሊያግዘው አይችልም። ማንም ሊከፍትለት አይችልም። ምንም በሕይወቱ ላይ ሊፈጠር አይችልም ሊሉ ይችላሉ። አሜን ነው። ንጉሥ ናቡከደነፆር ለዚህ እነ ሲድራቅ እነ ሚሳቅ ናቡከደነፆር እስቲ ማን ከእጄ ያድናቸዋል? አናመልክም ወይ ሲሉ አንሰግድም ሲሉ ማን ነው ከእኔ እጅ የሚያድናችሁ ብሎ ወደ ምን ውስጥ ከተታቸው? ዛሬ ማን አላት የሚል ሰው አለ። እየጸለየች ማን ይረዳታል የሚል ሰው አለ። ተስፋ ቃል ላይ ትላለች። ማን ነው ስለነሱ የሚነሳው? ማን ሊያግዛት ይችላል ሊሉ ይችላሉ። ግን ከአንቺ ጀርባ ያለ ሰማይና ምድር ሁሉን ሊያደርግ ኃይልና ስልጣን ያለው በእሳት ውስጥም የሚገባ በባህር ውስጥም የሚገባ በተዘጋ መንገድ ላይ የሚገባ እስቲ እሱ ኢየሱስ ነው በሉ። ሰዎች ያላዩት የእግዚአብሔር ክንድ ከኔና ካንተ ጀርባ ይንቀሳቀሳል። አሜን ነው። ማን? ሰው ያላየው ሰው ኢኮኖሚ ላይ ይችላል፣ ስራን ላይ ይችላል፣ ጓዳን ላይ ይችላል፣ የሆነ ነገር ላይ ይችላል። ግን ዛሬ አውዛለሁ ማንም ያላየው የእግዚአብሔር እጅ፣ ማንም ያልተመለከተው የእግዚአብሔር እጅ፣ ማንም ያላስተዋለው የእግዚአብሔር እጅ ተራራዎችን እየናደ በኢየሱስ ስም ይገለጣል። ሸለቆን እየሞላ ይገለጣል። ምድረ በዳውን እያለመለመ ይገለጣል። እስቲ ኢየሱስ ጌታ ነው በሉ። አንድ እጅ አለ ከእናንተ ጀርባ ማጃጋታ ካባራዳዳስ አሜን ነው። ሰው የላትም ይላሉ፣ አንድ እጅ ግን ከኔ ጀርባ አለ። ማን ነው የሚያግዘው ይላሉ፣ አንድ እጅ ግን ከኔ ጀርባ አለ። እንዴት ይወጣል ይላሉ፣ ግን አንድ እጅ ከኔ ጀርባ አለ። እስቲ የእግዚአብሔር እጅ ከኔ ጋር አለ በሉ። የእግዚአብሔር እጅ ከኔ ጋር አለ በሉ። ሰው ያላስተዋለው አሜን፣ ማንም ያልተመለከተው ሸባካታ ከባሃት ሌብሮሳ በአዲናሞ መውጣቴ ግድ ነው በሉ። በሉ እስቲ መውጣቴ ግድ ነው በሉ። አልፎ መሄዴ ግድ ነው በሉ። ከኔ ጋር ያለው እግዚአብሔር ነው በሉ። የጠራኝ እግዚአብሔር ነው በሉ። የመረጠኝ እግዚአብሔር ነው በሉ። ታገለግለኛለህ ያለ እግዚአብሔር ነው በሉ። አኖርሃለሁ ያለኝ እግዚአብሔር ነው በሉ። ማን ነው? እግዚአብሔር ነው። አረ ኢየሱስ ይባላል። አረ ኢየሱስ ይባላል። እግዚአብሔር ዛሬ እንዲህ ነው በቀላችሁ እግዚአብሔር ይላል ይበቀላል። አሜን ምናችሁ በቀላችሁ 7 ዓመት እንዳታልፍ በተገዳደረ ላይ ራሱ እግዚአብሔር በበቀል አሜን ነው ወይ? በተለያየ በህይወት መንገድ ላይ የገቡትን ጠላቶችን ራሱ እግዚአብሔር ይላል ይበቀላል። እስቲ እግዚአብሔር ይበቀላል። እየጨረስኩ የተናገረ ጸሎት ያለ ፕሮፌት ይጸልይላቸው። ክብር ለእግዚአብሔር ይሁን። የሚያመልጥ ሰው አለ። አሜን የሚያመልጥ ሰው አለ። ዛሬ ጠላትን እግዚአብሔር ሰብሮ እግዚአብሔር ውጣ ይላል። ተከራካሪን ወገቡን እግዚአብሔር ቆርጦ ሂድ ይላል። አረ ኢየሱስ ጌታ ነው። ሰው ያላየው ጠላት ያላየው ማንም ያላየው እጅ ግን ካንተ ጋር አለ። ይህ እጅ ዛሬ እግሮች ላይ ያለውን ሰንሰለት ይፈታል። ፋይናንስ ላይ ያለውን ሰንሰለት ይፈታል። ቅባት
በህይወት ላይ ያለውን ሰንሰለት ይፈታል። መንገድ ላይ ያለውን ሰንሰለት ይፈታል። ለዚህ ራእይ አልፎ መሄድ ይሁን በኢየሱስ መፈታት ይሁን በኢየሱስ እግዚአብሔር ይባረክ። ቁጥር 44 ይላል ቤንም በባቢሎን ውስጥ እቀጣለሁ የዋጠውንም አስተፋለሁ። ህዝቦችም ከእንግዲህ ወደ እሱን አይጎዱትም። የባቢሎን ቅጥር ይወድቃል። ኢየሱስ ጌታ ነው። አራት ነገር እዚህ ስፍራ ላይ እናገርና ጨርሳለሁ። በባቢሎን ውስጥ ያለውን ቤል ምን አደርጋለሁ? እቀጣለሁ። ጠላቶቻችሁ በተሰወሩበት በዛ ስፍራ ላይ እግዚአብሔር ይቀጣቸዋል። ምን አደርጋለሁ? በባቢሎን ውስጥ ያለውን ቤል ምን አደርጋለሁ? እቀጣለሁ። እና ኢየሱስ ጌታ ነው። በቅዱሳን ላይ የሚሰለፍ ሰልፍ ሁሉ እግዚአብሔር ይበትናል። በስራችሁ ላይ የሚሰለፍ ሰልፍ ሁሉ እግዚአብሔር ይበትናል። የት ያለው? በባቢሎን ውስጥ ያለውን ቤል ምን አደርጋለሁ? እቀጣለሁ። ጠላቶች ይቀጣሉ። አስጨናቂዎች ይቀጣሉ። ተሟጋቾች ይቀጣሉ። ተከራካሪዎች ይቀጣሉ። የሚሟገቱ በኢየሱስ ስም ይቀጣሉ። ምን አደርጋለሁ? እግዚአብሔር አምላክ ነው። ጠላቴን ይቀጣል በሉ። አስጨናቂዎችን ይቀጣል በሉ። ሻካባታስ ኢናማዳጋቦስ ሌብራታ ኪባናስ ሌናማስ ሳባሃዳጋቦስ እግዚአብሔር ምን አይነት አቀጣጥ ነው የሚቀጣው? የዋጠውን ካፉ እናደርጋለሁ። ዛሬ እናንተ የምድራችንን በረከት ይተፋል። ሻካታ ያንተን በረከት በኢየሱስ ስም ይተፋል። የትዳር የቤተሰብ በረከት ይተፋል። ምን ያደርጋለሁ? ከዛስ የዋጠውን ካፉ እናደርጋለሁ። እግዚአብሔር ጠላቶችን ሲቀጣ የያዙትን ያስለቅቃቸዋል። 7 ዓመት አንቆ ያዙትን ያስለቅቃል። 5 ዓመት የያዙትን ያስለቅቃል። 200-300 ዓመት የያዙትን ያስለቅቃል። ዘመናት ላይ የተቀመጠውን ሰንደቅ ወጥቶ እግዚአብሔር ያስለቅቃል። እስኪ አለመንና ነገሬ ዛሬ ይተፋል በሉ። ነገሬ ዛሬ ይተፋል በሉ። በረከቴ ዛሬ ይለቀቃል በሉ። ኢየሱስ ጌታ ነው። ምን አደርጋለሁ? ይቀላቀል ሰው አለ። ለምን የሚል መንፈስ አለ። ፍርድ ከመጣ ግን ሰማይ ከተነሳ በእግዚአብሔር ፊት ማንም አይቆም። አሜን ነው። አይሁን ሚል አይደረግላት ሚል እንኳን አይቻልም። አስዋል ሲያዝ እንዴት ነው? ከተናገርከው አንድም ሳታስቀር ውጭ ላለው ለመርዶክዮስ አድርግልኝ ትእዛዝ ነው። ከኔ ጋር እኮ ጸብ ነው ቢልም አይቻልም። እኔና እሱ አንግባባ ቢልም ጠላቴ ነው ቢልም አይችልም። ትእዛዝ ወጥቷል። አንድም ሳታስቀር እዛ ውጭ ለተቀመጠው ሰው አድርግለታል። አዛዡ ማን ነው? እግዚአብሔር ነው። እኔንም እኮ ትትንጣው ሰማይ ሲያዝ እኮ አሁን አማመቱ ነው ንጉሥ እኔ እኮ ጠላቴ ነው ሳዩ ላልወደውብኝ እኔና እሱ አንግባባብኝ ይሆነ ትእዛዝ ነው። አንድም ሳታስቀር እዛ ውጭ ላለ ሰው አድርግለት። እንደዚህ አይነት የመለኮት ትእዛዝ በኢየሱስ ስም ለቤት ይወጣል። አረ በኢየሱስ ስም ይቀበል አንድ ሰው። እንደዚህ አይነት የሰማይ ትእዛዝ ለዚህ ሚኒስትሪ የሰማይ ትእዛዝ ለአንቺ የሰማይ ትእዛዝ አንድም ሳይቀር የጸለየችው ይሰጣት የሚል አንድም ሳይቀር የጸለየችው ይሰጠው የሚል ያለቀሰችበት ጉዳይ ሁሉ ይለቀቅ የሚል የለመነችው ሁሉ ይደረግላት የሚል የሰማይ ትእዛዝ በኢየሱስ ስም ይመጣ። እስቲ የጸለይኩት አንድም ሳይቀር በሉ። እግዚአብሔር ያለኝ አንድም ሳይቀር በሉ። ሰማይ ያወራው አንድም ሳይቀር በሉ። እግዚአብሔር የተናገረኝ አንድም ሳይቀር በሉ። በትእዛዝ በሉ። እስቲ
ቀጥሎ ምንድነው? አስተፋለሁ። ሰዎችን ከእንግዲህ ብሶ እሱ ምን አይነት ነው? አይጎዱትም። ቅጠል የሆነ ማለት ነው። ይሽታል። በብዙ ሰዎች ተወርታል። እግዚአብሔር ይመጣና ማንንም ከዚህ በኋላ አይጎዳውም። ማንንም ዘመኑን ከዚህ በኋላ አይበላም። ቅጠል ሲሆንለት እግዚአብሔር አይጎዱትም ማለት እንዴት ቅጠል ይሆናል? እግዚአብሔር ጭንገፋ ሲመጣ ነው ለማለ የሆነ ነገር ሲመጣ ነው ምን ይክላል? ከእንግዲህ ወዲህ አንገቷል፣ አንብቷል፣ አንገደፍቷል። ከእንግዲህ ወዲህ ሽፋን አለ። አሜን። ቀሪ ዘመናችሁ ላይ የክርስቶስ ሽፋን ይሆናል። ደግሞ በእናንተ ላይ ይሸፈን። ቀሪ ዘመናችሁ ላይ በኢየሱስ ስም ጥበቃ ይደረግላችሁ። ከእንግዲህ ወዲህ የሚባል ጥበቃ ቤት ላይ ይደረግ፣ ትዳር ላይ ይደረግ፣ ስራ ላይ ይደረግ፣ ቤትሽ ላይ ይደረግ። ዝም ብላችሁ ከእንግዲህ ወዲህ በሉ። የሚበላ ዘመን የለኝም በለኝ። ከእንግዲህ ወዲህ በሉ። አንገት የምደፋበት ጊዜ የለም በሉ። ቃሉ ይሄ ቃል አስጠንቅቀው ከእንግዲህ ወዲህ ከእንግዲህ ወዲህ በል እባክህ። ስተነሱ ሳኔ ጋር ተቀበላቸው ከልብ ሳነስችና ሲያሉ ይችከፋል። ከእንግዲህ ወዲህ በል ውስጥ አላለቅስም በሉ። ኪዳን እኮ ነው አንሳተ ከእንግዲህ ወዲህ በሉ። አንገት አልደፋም በሉ። ከእንግዲህ ወዲህ በሉ ውስጥ አላለቅስም በሉ። ከእንግዲህ ወዲህ በሉ ውስጥ ጠላት ይሄን ነገር አይዘጋም። እያመናችሁ ነው ወይ? በለኝ። ከእንግዲህ ወዲህ በሉ ውስጥ ወደ ኋላ አልመለስም። ከእንግዲህ ወዲህ በሉ ውስጥ አልጨነግፍም በሉ። በኢየሱስ ስም ይሁንላችሁ። እግዚአብሔር ይባረክ። ዋው ምን ማለት ነው? ለመጨረሻ ጊዜ አስጨናቂያችሁን ትሰናበታላችሁ። አሜን ነው። የመጨረሻ ለምንድን ነው? ከእንግዲህ ወዲህ የመጨረሻ አሜን ነው። ውጣ ይለዋል እግዚአብሔር። ለምን? ከእንግዲህ ወዲህ ነው። አዲስ ህይወት ትጀምራላችሁ። አዲስ መንገድ ትራመዳላችሁ። አዲስ ቅባት ትጀምራላችሁ። በኢየሱስ ስም ይሁንላችሁ። የመጨረሻ ነው። እስቲ በህይወቴ ላይ በለው የሚሆን ነገር አለ በለው። ቀጥሎ ቅጠል ምን ይላል? ይወድቅ። ይህ ተራራ ጨርሳቸ ቢጸልይላቸው ላቤ ቅጠል ምን ይላል? እስቲ ዝም ብላችሁ ቅጠል ወደቀ በሉ። አሁን ለምሳሌ ወደዛ መሄድ ይችላል አይችልም? ወደዚህ መሄድ ይችላል? ወደዚህ መሄድ ይችላል? ምን አለ? ታዲያ እንደዚህ አይነት ቅጠል እግዚአብሔር ያፈርሳል። ኢየሱስ ጌታ ነው። ውጭ መሄድ ፈልገ ፓስፖርት ላይ ችግር ካለ ቪዛ ካላገኘ ኤምባሲ ገብተህ ካልሆነ ምንድን ነው እሱ? ስራ ማድረግ ካልቻለ ራይ ማድረግ ካልቻለ የሆነ ነገር ማድረግ ካልቻለ ያን ቁጥር ነገር አከሰ ዛሬ እሱ እግዚአብሔር ይጠራል። ለአንተም አስጨንቆሃል። እግዚአብሔር ግን ሲወርቋል። አንድ ቃል ሲናገር እግዚአብሔር ጥሎታል። በአንዲት ቃል ብቻ በኢየሱስ ስም ይወድቃል። ቅጥር ምን ይላል አለ? ይወድቃል። ዛሬ ቤታችሁ ላይ አንድ ትንቢት ልናገር ልጨርስ። ሻታ ካባላ ነማጃሊፋስ ፊና ካባ አልፋኒያስ እስቲ በልባችሁ አስቡ። ጸልዩ ጸልዩ። ምንድን ነው ቅጥር በልባችሁ እንዳታልፉ እንዳትሻገሩ የከለከላችሁ ምንድን ነው?